ዱንያ ራሓ የላትም لكن የመጣውን ሁላ እንዳመጣጡ አላህ ብርታቱን ስጠኝ ብለን አስተናግደን ማለፍ ያየኛ ግዴታ ነው ለዛም እኮ ነው እስልምና ከሌላ እምነቶች ለየት የሚያረጋው አንዱ الإيمان بالقضاء والقدر يا كليلوች እምነት ለየት የሚያረጋው ብርህናኒ ሱብሃንአላህ ትልቅ ቦታ የሚሰጠው ለዛም ሁለተኛው ነብዩ አለይሂ ሰላቱ ወሰላም ሙዓፈን ፊ ጀሰዲ በሰውነቱ ውስጥ ማለት ነው ዓፊያ ተሰጥቶ ሳይታመም ከሰውነቱ አካል ምንም ሳይጎል በሰውነቱ ምንም አይነት በሽታ ሳያገኘው ያነጋ ሰው አላህችን ዱንያ ማለት ነው አጠቃሎ እንደሰጠው ነው ብሏል ዓፊያ ዛሬ የተለያየ ሆስፒታል ብንሄድ እኔና እንደናንተ ቆመው መሄድ የሚፈልጉ ብዙ አሉ እኔና እንደናንተ ማለት ነው በሰላም አስገብተን የምናወጣውን ኦክሲጅን ያለ አንዳች ኦክሲጅን ማለት ነው ሳይተከልላቸው ሰላማዊ አላህ ማለት ነው ለኔና ለናንተ የሰጠውን ኦክሲጅንን መተንፈስ የሚፈልጉ ብዙ አሉ በዚህ ሰዓት አላህ ሆይ አንዴ ብቻ ሰላም አርገኝ ዓፊያ ስጠኝ ብለው ሌላውን ነገር ረስተው ስለ ዓፊያ የሚጨነቁ ብዙ ሙስሊም እህትና ወንድም ሌሎችም ሰዎች ማለት ነው አሉ ግን እኔና እናንተ ዓፊያ አለ አይናችን ያል እጃችን ይሰራል ሁለት እግራችን ወዳሻው ማለት ነው ሄዶ ይመለሳል ወዳችን የሰጠነውን ፈጅቶ ማለት ነው በሰላም መውጣት ያለበት ይወጣል የጎደለን ነገር አለ እንዴ የለም ከዚህም ጋር ግን እንበሳጫለን ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማሙ ትርሚዚ ሐዲስ አቡበክር ሲዲቅ ረዲየላሁ ዐንሁ ነብዩ ምን አሉ ሰለላሁ ዐለይሂ ወልዓፊያ فإن أحدا لم يؤط بعد اليقين خيرا من العافية اللهم مالتنا السلام مهوننا إنا لمن وعلى النبي عليه الصلاة والسلام عندكم سوما لأنك يقين لا إله إلا الله بالله أمنه ملكتين يدركوا تقبلوا نجا آخر علمنا بلو مالنك كمك قبل كزك يقين بوالا መልካም የሆነ ነገርን አንዳችን ሳልተሰጠም ከጤና ይበልጥ አሉ ነብዩ አለይሂ ሰላም ቁል አልহামዱሊላህ ይጎደለ ነገር አለ والله ዓፊያ ለዛም ነው ሐዲስ ኢማም ሙስሊም ሐዲስ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም ምን አሉ كان من دعاء النبي صلى الله عليه وسلم اللهم إني أعوذ بك من زوال نعمتك وتحول عافيتك الله ما لنو أني يستهين ጸጋ ማለት ነው ተመልሰ ከኔ ከመቀበል ባንተ ተጠበቃለሁ የሰጠኝንም ጤና ማለት ነው መልሰ ከኔ መቀበል አላህ ሆይ ማለት ነው ባንተ ተጠበቃለሁ ይሄ ነበር የነብዩ ሰለላሁ ዐለይሂ ወሰለም ዱዓ اذا ايها الاخوه الله ማለት ነው ዓፊያ ሰጥቷል ለዛም ነው አዋቂዎች ሲናገሩ ምን ይላሉ العافية تاج على رؤوس الأصحاء لا يراه إلا المرضى العافية إذا دامت جهلت وإذا فقدت عرفت لله إنا بس يعني مالنو إنا عافية إننوش بهونو مالنو ጭንቅላት ላይ ተቀመጠች ቆብነች ግን ቆሞሆኗን አያዩም በሽተኞች እንጂ ስለሷ ማለት ነው የሚያውቁት እሷን ያጡ ናቸው ይሉ العافية إذا دامت جهلت ጤና ማለት ነው ዘውታሪ ሆነች እንደዋን በመሐከል ማለት ነው በሽታ ሳይገባት ትረሳለች ጸጋ መሆኑ وإذا فقدت عرفت የታጣች እንደዋን ደግሞ ጸጋ መሆኗ ምን ይሆናል ይታወቃል ስለዚህ العافية ለዛም ነው ሌሎች አዋቂዎችም ሲናገሩ ምን ይላሉ السعادة هي العافية في الدنيا والعفو في الآخرة እውነተኛ ደስታ ብሎ ማለት አንድ ባሪያ በዚህ ዱንያ ላይ ማለት ነው የሚያገኛት ከእስልምና ከየቂም በኋላ ጤና ነች በዱንያ ውስጥ በአኺራ ደግሞ
በዚህ ዱንያ ላይ ሲሰራ ወንጀል አላህ ይቅር ብሎት ማለት ነው የአላህን ይቅርታ ማግኘት። ኢዘን ጤና ተሰጥቶን ያነጋን እንደሆን ብዙ ጤና ያጡ ወንድሞች አሉ። ሁሌም ማለት ነው ለኔም ለናንተ ማደራ ምላችሁ የሆነ ነገር ስንበሳጭ ማስታወስ ያለብን ጤነኛ ነኝ አይደል? አዎ እበላለሁ አይደል? አዎ እስር ቤት አይደለሁም? አዎ ያኒ ሆስፒታል አይደለሁም አይደል? አዎ አልহামዱሊላህ አላህ እኔ ከሀብታሞች በላይ ሀብታም ነኝ ብለና መስክነው። በሶስተኛ ነብዩ አለይሂ ሰላም ምን አሉ? ወعنده قوت يوم እሱ ዘንድ ማለት ነው የዛን ቀን የሚበቃው ቀለብ ኖሮት ያነጋ ሰው ትልቅ ጸጋ ውስጥ ነው። እኛ ዛሬ የአንድ ቀን ቀለብ አይደለም የብዙ ወራት ቀለቦች ነው አይደል እንዴ ያለ በልቶን ተርፎን ከዛም እንደውም እየደፋ ነው አይደል እንዴ? ስለዚህ ኢኽዋኒ ዱንያ እኛ እንደፈለግናት አትሆን፣ እንዳሰብናትም አትሳካም፣ እንዳሻናትም ማለት ነው አትሄድልንም። እንዳመጧጣ ግን ማለት ነው ተቀብለን ማስተናገድ ግድ ይለናል ያለነው ዱንያ ውስጥ ስለሆነ። አላህ Subhanahu Wa Ta'ala የተዘናጋውን ኒዕማ ሁሉ አስታውሶ ለሱ ሽክር ከሚያስገቡት አላህ ያድርገን። በዚህ ሰዓት አፊያ አጥቶ ወላሂ በየቤታቸው ሊሆን ይችላል፣ በሙስተሽፋ ሊሆን ይችላል፣ ጤና ያጡትን ሁሉ አላህ ጤና ይስጣቸው። አላህ በዚህ ሰዓት ማለት ነው ምን ልብላ ልጆቼ ምን ላቅምስ የሚሉ ብዙ አሉ። አላህ ያብላቸው ያጠጣቸው። አላህ ማለት ነው በእስር የሚንገላቱ ብዙ ሙስሊም ዳዒዎች ዑለማዎች ሙስሊሞች አሉ። አላህ ማለት ነው ከእስር ያወጣቸው። አላህ በልጆቻቸው የተፈተኑትን አላህ ማለት ነው ልጆቻቸውን ያስተካክልላቸው። አላህ ማለት ነው ደስታን ያጡትን አላህ ደስታ ይስጣቸው። በዚህ ሰዓት ሰከራት ውስጥ ያሉ ሙስሊም ወንድምና እህት በዓለም ላይ አላህ ማለት ነው ሰከራታቸውን ያግራላቸው። በወሊድ ላይ ያሉ ሙስሊም እህቶቻችንን አላህ በሰላም ይገላግላቸው። በዚህ ሰዓት ዱንያ ለቀው ወደ አኺራ ወደ ቀብር የገቡትን ሁላ አላህ ማለት ነው የቀብሩን ጥያቄ አላህ ያግራላቸው። እኛም ስንኖር በኢማን ኖረን በሙስሊምና ኖረን በኢማን ለከይሞቱት አላህ ያድርገን። አላህ Subhanahu Wa Ta'ala የተሰጡትን ጸጋ አውቀው በየቀኑ ለሱ ማለት ነው ሽክር ከሚያስገቡት አላህ ያድርገን። አላህ ማለት ነው የተበታተነውን ቀልባችንን አላህ ያሰባስብልን፣ ያሰብነውን ሁሉ አላህ ያሳካልን፣ የራቀውን አላህ ያቅርብልን። አላህ ማለት ነው ሁሉን ነገር አላህ ያስተካክልልን። هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين وإياكم يا شيخ.